በአንድ ወቅት የፈውስና የተስፋ ማዕከል የነበሩ ህንፃዎች ዛሬ የፍርስራሽ ክምር ሆነዋል። ነጭ ጋውን የለበሱ እጆች ደም ከማቆም አልፈው የሚወዷቸውን ሰዎች አስክሬን ለመሸከም ተገደዋል። ዛሬ ይዘንላችሁ የቀረብነው ፕሮግራም ስለ ፖለቲካ ትንታኔ ወይም ስለ ጦር ግንባር ውሎ አይደለም። ይልቁንም በጩኸትና በጭስ መካከል ስለሚገኙት የማይታዩ ሰለባዎች ነው። በመካከለኛው ምስራቅ ምድር፣ በጋዛ ሰማይ ስር፣ በሊባኖስ ተራራዎች ግርጌ የሰው ልጅ ህይወት ከሞት ጋር የምታደርገው እልህ አስጨራሽ ትግል እንቃኛለን። ዶክተሮች ያለማደንዘዣ ቀዶ ጥገና እንዲያደርጉ ሲገደዱ፣ እናቶች በጨለማ ዋሻ ውስጥ ህፃኖቻቸውን ሲታቀፉና የጤና ተቋማት የጦርነቱ ቀጥተኛ ኢላማ ሲሆኑ የህክምና ዓለም ምን መልክ ይኖረዋል? በቴክኖሎጂ በረቀቀው በዚህ ዘመን የሰው ልጅ መሰረታዊ የጤና መብቱ ሲገፈፍ ማየት ምን ያህል ያማል? በሚቀጥሉት ደቂቃዎች ከዜና አውታሮች በስተጀርባ ያለውን እውነተኛ የጤና ቀውስ፣ የህክምና ባለሙያዎችን ተጋድሎና በሚሊዮኖች የሚቆጠሩ ሰዎችን ህይወት አደጋ ላይ የጣለው አሁናዊ ሁኔታ በጥልቀት እንመለከታለን። እናንተም ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የአንድ ሀገር ስልጣኔና ሰብአዊነት የሚመዘነው ለታካሚዎችና ለደካሞች በሚሰጠው ክብር ነው። በመካከለኛው ምስራቅ ግን ይህ ክብር በቦምብ ድምፅ ተገፏል። ሆስፒታሎች በዓለም አቀፍ ስምምነቶች የመጨረሻው የደህንነት መጠለያዎች እንዲሆኑ ታስቦ ነበረም። ነገር ግን እነሱ ራሳቸው ደህንነት የሌላቸው ለጥቃት የተጋለጡ ፍርስራሽ ተራራዎች ሆነዋል። በጋዛ ሰርጥ ውስጥ ብቻ ከነበሩት 36 ዋና ዋና ሆስፒታሎች መካከል አብዛኞቹ ዛሬ በዝምታ ተውጠዋል። በአንድ ወቅት በሳይረን ድምፅና በፈውስ ግርግር ይሞሉ የነበሩት አዳራሾች አሁን ግን የጭስና የባሩድ ሽታ ነው የሚነፍስባቸው። እንደ አልሽፋ ያሉ ታላላቅ የህክምና ማዕከላት ታሪክና ዘመናዊ ህክምናን አቆራኝተው የያዙ ተቋማት በአሁኑ ወቅት ግድግዳዎቻቸው ፈራርሰው የአጽም ያህል ብቻ ቀርተዋል። የሆስፒታሎች ህንፃ መፍረስ ብቻውን አይደለም ጥፋቱ። ትልቁ ውድመት የሚጀምረው ሆስፒታሉን ሆስፒታል የሚያሰኙ ደም ስሮች ሲቋረጡ ነው። ኤሌክትሪክ ኃይል መጥፋት ማለት በኢንኩቤተር ውስጥ ያሉ ጨቅላ ህፃናት የሙቀትና የኦክስጅን ድጋፍ ያጣሉ ማለት ነው። ሞተሮች መቆም ማለት የኦክስጅን ማሽኖችን ዝም ይላሉ ማለት ነው። አንድ ዶክተር በጨለማ ክፍል ውስጥ በሞባይል ስልክ ብርሃን ብቻ የሰውን ሆድ ቀዶ ጥገና ሲያደርግ ማየት የህክምናውን ዓለም ወደ መካከለኛው ክፍለ ዘመን ጨለማ መመለሱን ያሳያል። መድኃኒት ማጣት ማለት በዝግታ መሞት ማለት ነው። ዛሬ በመካከለኛው ምስራቅ የጦር ቀጠናዎች ማደንዘዣ እንደ ወርቅ ውድ ሆኗል። በከፍተኛ ቃጠሎና ስብራት የሚሰቃዩ ህፃናት ምንም አይነት ማስታገሻ ሳይሰጣቸው ቀዶ ጥገና እንዲደረግላቸውም ይገደዳሉ። ይህ በቃላት ሊገለጽ የማይችል ስቃይ ነው። የኩላሊት እጥበት፣ ማሽኖች በነዳጅ እጥረት ሲቆሙ፣ ታካሚዎች በሰውነታቸው ውስጥ ያለው መርዛማ ቆሻሻ እስኪገድላቸው ድረስ ከመጠባበቅ ውጭ አማራጭ የላቸውም። ከህንፃዎቹ መፈራረስ ጎን ለጎን የውሃና የፈሳሽ ማስወገጃ መስመሮች መውደም ሌላኛው መቅሰፍት ነው። ሆስፒታሎች ንጹህ ውሃ ማግኘት ባልቻሉበት ሁኔታ ኢንፌክሽንን መከላከል የማይቻል ህልም ሆኗል። ክፍሎች በቆሰሉ ሰዎች ሲጨናነቁ፣ በአንድ አልጋ ላይ 2 እና 3 ታካሚዎች ሲተኙና ቆሻሻ የሚወገድበት ስርዓት ሲጠፋ ሆስፒታሉ ራሱ የበሽታ ምንጭ ይሆናል። ይህ ሁሉ ውድመት በአጋጣሚ የተከሰተ ሳይሆን የጤናው ዘርፍ የጀርባ አጥንቱ ተሰብሮ እንዳይንቀሳቀስ የተደረገበት እውነታ ነው። ዛሬ በመካከለኛው ምስራቅ ሆስፒታል መሄድ ማለት ፈውስን ፍለጋ መሄድ ብቻ ሳይሆን ከሞት ጋር ቁማር የመጫወት ያህል አደገኛ ሆኗል። በመካከለኛው ምስራቅ ፍርስራሾች ውስጥ በጭስና በባሩድ በታፈነው ሰማይ ስር አንድ የማይበገር ኃይል አለ። ይኸውም ነጭ ጋወናቸውን እንደ ጋሻ የለበሱ የህክምና ባለሙያዎች ናቸው። ጦርነቱ ህይወትን ለማጥፋት ሲሮጥ፣ እነሱ ደግሞ ህይወትን ለማትረፍ ከሞት ጋር ትንቅንቅ ይገጥማሉ። እነዚህ ባለሙያዎች ለወራት የሚቆጠር ደመወዝ አላዩም። በቂ ምግብም ሆነ እረፍት የላቸውም። አንዳንዶቹ ለ24 እና ለ48 ሰዓታት ያለማቋረጥ በቀዶ ጥገና ክፍል ውስጥ ይቆያሉ። በድካም ብዛት አይኖቻቸው ቢዝሉም እጆቻቸው ግን መስፋታቸውንና መቁረጣቸውን አያቆሙም። በጣም የሚገርመውና የሚዘገንነው ግን እነዚህ ዶክተሮችና ነርሶች በስራ ገበታቸው ላይ ሆነው የራሳቸው የቅርብ ቤተሰቦች በአምቡላንስ ተጭነው ሲመጡ የማየት መሪር ጽዋን ይጋታሉ። የገዛ ልጆቻቸውን አስከሬን ተቀብለው እንባቸውን ጠርገው ግን ሌላ ህይወት ለማዳን ወደ ቀጣዩ አልጋ ይሄዳሉ። ይህ ከሙያዊ ግዴታ በላይ ትልቅ የሰው ልጅነት ጥግ ነው። በመካከለኛው ምስራቅ ያሉ ዶክተሮች ዛሬ የሚጋፈጡት ትልቁ ጠላት ቦምብ ብቻ አይደለም፣ የህሊና ጦርነትም ጭምር እንጂ። በቂ መድኃኒት በሌለበት በመቶዎች የሚቆጠሩ ቁስለኞች በአንድ ጊዜ ወደ ሆስፒታሉ ግቢ ሲጎርፉ ትሪያጅ የተባለውን አስከፊ መርህ ለመጠቀም ይገደዳሉ። ይህ ማለት
ማን ይዳን ማን ይሙት የሚል ውሳኔ መስጠት ይሆናል። የመዳን ተስፋው አነስተኛ የሆነውን ሰው ትተው ተስፋ ያለውን ለማዳን ሲወስኑ የሚሰማቸው የስነ ልቦና ጠባሳ ከሚታየው ቁስል በላይ ጥልቅ ነው። እያንዳንዱ ዶክተር ሕይወትን ለማዳን ተምሮ የሞት ምርጫን እንዲመር መገደዱ የዚህ ጦርነት ትልቁ አስከፊ ገጽታ ነው። እነዚህ ባለሙያዎች የታካሚዎቻቸውን ጠባቂ ብቻ ሳይሆኑ ራሳቸውም የጥቃት ኢላማዎች ናቸው። አምቡላንሶች ቁስለኞችን ለማንሳት ሲሄዱ ይደበደባሉ። ሆስፒታሎች ውስጥ ሆነው ለታካሚ ሲለፉ ሕይወታቸው ያልፋል። አንድ ስፔሻሊስት ዶክተር ለማፍራት ሀገርና ቤተሰብ ለ20ና 30 ዓመታት ይደክማሉ። ነገር ግን በሴኮንዶች ውስጥ በፈነዳ ቦምብ እውቀትና ክህሎት ከምድር ገጽ ይጠፋል። ይህ በሕክምናው ዘርፍ ላይ የሚፈጠር የእውቀት እልቂት ወይም ብሬን ድሬን ለሚቀጥሉት 10 ዓመታት ቀጠናውን የሚጎዳ ትልቅ ጠባሳ ነው። በመካከለኛው ምስራቅ ያሉ የጤና ባለሙያዎች ዛሬ የፈጠራ ባለሙያዎች ሆነዋል። የሕክምና ቁሳቁስ ሲያልቅባቸው የልብስ መስፊያ ክርን ለቀዶ ጥገና ይጠቀማሉ። የሆምጣጤ ዘይትን ለቁስል ማጽጃነትም ያውላሉ። በቂ ኦክስጅን ሲጠፋ በእጅ የሚንቀሳቀስ ፓምፕ የታካሚውን ሳምባ ለሰዓታት እንዲሰራ ያደርጋሉ። እነዚህ ሰዎች በምድር ላይ ያሉ መላእክት ናቸው ቢባል ማጋነን አይሆንም። በሞት ሸለቆ ውስጥ ሆነው ለሰው ልጅ ያላቸው ፍቅር ከጥላቻው ኃይል በላይ መሆኑን በየቀኑ በተግባር እያሳዩን ይገኛሉ። ጦርነት በሁለት መንገድ ይገድላል። አንደኛው በቅጽበት በሚፈነዳ ቦምብና በሚተኮስ ጥይት ሲሆን፣ ሁለተኛውና ይበልጥ አሰቃቂው መንገድ ደግሞ በዝግታና በስውር የሚመጣው የበሽታና የረሃብ መቅሰፍት ነው። ዛሬ በመካከለኛው ምስራቅ ምድሪቱ የቆሰሉትን ብቻ ሳይሆን የታመሙትንም መሸከም አቅቷታል። ንጹህ ውሃ አቅርቦትና የፈሳሽ ማስወገጃ መስመሮች ሲፈራርሱ ከተሞች ወደ በሽታ ማራቢያነት ይለወጣሉ። ለአስርት ዓመታት ተረስተው የነበሩ በሽታዎች ዳግም አንገታቸውን ቀና አድርገዋል። ለምሳሌ ያህል ዓለም ከምድረ ገጽ ለማጥፋት ተቃርቦ የነበረው የፖሊዮ ወይም የሽባነት በሽታ ከ25 ዓመታት በኋላ በጋዛ ሰርጥ ዳግም መከሰቱ የጤናውን ዓለም ትልቅ ድንጋጤ ሆኖበታል። ክትባት ባልተሰጣቸው ሕፃናት መካከል በሽታው እንደ ሰደድ እሳት እየተሰራጨ ነው። ከዚህ በተጨማሪ የቆዳ በሽታዎች፣ ተቅማጥና የመተንፈሻ አካላት ኢንፌክሽኖች በመጠለያዎች ውስጥ የሚገኙ በሚሊዮኖች የሚቆጠሩ ሰዎች ሕይወት አደጋ ላይ ጥሏል። በመካከለኛው ምስራቅ ያለው የጤና ቀውስ ከምግብ ዋስትና ጋር ቀጥተኛ ትስስር አለው። ረሃብ በሽታን ይጋብዛል፣ በሽታ ደግሞ ረሃብን ያባብሳል። ዛሬ በሺዎች የሚቆጠሩ ሕፃናት ለከባድ ምግብ እጥረት ሰለባ ሆነዋል። የሕፃናት ሰውነት በሽታን የመከላከል አቅሙ ሲዳከም ተራ የሚባሉ በሽታዎች እንኳ ገዳይ ይሆናሉ። አንዲት እናት ለልጇ የሚሆን ወተት ወይም ንጹህ ውሃ አጥታ ልጇ በዓይኗ ፊት ሲዝል ማየት ከጦርነቱ የከፋ የውስጥ ጠባሳ ነው። ይህ በትውልድ ላይ የሚፈጸም ቀጥተኛ እልቂት ነው። ስለ ጦርነት ስናስብ ብዙ ጊዜ የምናስበው ስለ ቁስለኞች ነው። ነገር ግን ደም ግፊት፣ ስኳር፣ የኩላሊትና የልብ ህመም ያለባቸው ሰዎችስ? እነዚህ ታካሚዎች በጦርነቱ መሃል ተረስተዋል። መድኃኒት በወቅቱ ባለማግኘታቸው፣ የክትትል አገልግሎት በመቋረጡ ምክንያት ቤታቸው ውስጥ በዝምታ የሚሞቱ ሰዎች ቁጥር ከጦርነቱ ሰለባዎች ጋር እኩል ሳይሆን አይቀርም። ካንሰር ያለባቸው ታካሚዎች የኬሞቴራፒ ሕክምናቸው ሲቋረጥ የሞታቸውን ቀን ከመቁጠር ውጭ ሌላ አማራጭ የላቸውም። ከአካላዊ በሽታዎች ባሻገር በመካከለኛው ምስራቅ የሚታየው ትልቁ የጤና ስጋት የአእምሮ ጤና ውድመት ነው። ከጦርነቱ የሚተርፉ ሕፃናት የሚሸከሙት ድንገተኛ ድንጋጤ ጠባሳ ለዓመታት አብሯቸው ይኖራል። ፍርሃት፣ ጭንቀትና ተስፋ መቁረጥ እንደ ወረርሽኝ በህብረተሰቡ ውስጥ ሰርጓል። ይህ ደግሞ ነገ ሰላም ቢመጣ እንኳን ጤናማ ማህበረሰብን መልሶ ለመገንባት ትልቅ እንቅፋት የሚሆን የረጅም ጊዜ ስጋት ነው። በአጠቃላይ ዛሬ በመካከለኛው ምስራቅ እየታየ ያለው የጤና ቀውስ የታሪክ መጽሐፍት የማይዘነጉት ትልቅ የሰብአዊ ውድቀት ነው። እንግዲህ ላለፉት ደቂቃዎች በመካከለኛው ምስራቅ ፍርስራሾች ውስጥ ያለውን የጤና ቀውስ በዝርዝር ለመመልከት ሞክረናል። ሆስፒታሎች ሲፈራርሱ፣ ዶክተሮች በጽናት ሲታገሉና በሽታዎች በዝምታ ትውልድን ሲያጠቁ አይተናል። ነገር ግን ይህ ሁሉ ታሪክ የሚያስተላልፍልን አንድ ትልቅ መልእክት አለም። ይኸውም የሰው ልጅ ሕይወት ከፖለቲካ ትርፍና ከጦርነት ስሌት በላይ ዋጋ ሊሰጠው እንደሚገባ ነው። በመካከለኛው ምስራቅ የሚሰቃዩት እናቶች የእኛ እናቶች ናቸው። መድኃኒት አጥተው የሚማቀቁት ሕፃናት የእኛ ልጆች ናቸው። ጦርነት ጂኦግራፊያዊ ድንበር ቢኖረውም የጤና ቀውሱ ግን ዓለም አቀፋዊ ሕሊና ጥያቄ ነው። ዛሬ በቴክኖሎጂ የመጠቅነው ጨረቃ ላይ የደረስነውና የሰው ልጅን ዕድሜ ለማራዘም የምንተጋው ዓለም በአንጻሩ በሺዎች የሚቆጠሩ ወገኖቻችንን መሰረታዊ የጤና ግብዓት እጥረት ሲረግፉ በማየት የታሪክ ትልቅ ሽንፈት ነው። መፍትሄው በቃላት ድርደራ ወይም በውግዘት መግለጫዎች ብቻ የሚመጣ አይደለም።
ይልቁንም ቆራጥ የሆነ ሰብአዊ እርምጃዎችን ያስፈልጉናል። ሆስፒታሎች የጦርነት ቀጠና መሆናቸው በአስቸኳይ ሊቆም ይገባል። የሕክምና ቁሳቁሶች፣ ንጹህ ውሃና ነዳጅ ያለምንም እንቅፋት ወደ ታካሚዎች የሚደርሱበት የህይወት መስመር መዘርጋት አለበት። ይህ ካልሆነ ግን ከጦርነቱ በኋላ የሚተርፈው ትውልድ ከአካሉ የቆሰለ መንፈሱ የተሰበረና ለበሽታ የተጋለጠ ደካማ ትውልድ ይሆናል። በዚህ ሁሉ ጨለማ ውስጥ ግን አንዲት ብርሃን አለች። እሷም የሕክምና ባለሙያዎች ተስፋ ያለመቁረጥ ጽናት ናት። እነርሱ በሌሉበት መድኃኒት በጠፋበትና ሞት በነገሰበት ስፍራ ሆነው ህይወት ይቀጥላል የሚል ተግባራዊ ትምህርት እየሰጡን ነው። እኛም ከሩቅ ሆነን ድምፃችንን በማሰማት ሰብአዊ ድጋፎች እንዲደርሱ በመጫንና ይህንን እውነታ ለዓለም በማጋራት የበኩላችንን ልንወጣ ይገባል። በመጨረሻም ጦርነት ነገ ሊቆም ይችላል። ህንፃዎች መልሰው ሊገነቡ ይችላሉ። ነገር ግን ዛሬ ያጣነው ህይወትና የጠፋው የጤና መዋቅር የሚተካ አይደለም። በመካከለኛው ምስራቅ ያለው የጤና ሁኔታ ዛሬ የደረሰበት የውድመት ደረጃ ነገ ለሌላው ዓለም ትልቅ ትምህርት ሊሆን ይገባል። ሰብአዊነት ከሁሉም ነገር ይቀድማል። አብራችሁን ስለቆያችሁ አመሰግናለሁ። ቸር ያቆየን።